ናቸው? ዛሬ ደግሞ እንደተለመደው በአዲስ ቻሌንጅ ይዘንላችሁ መተናል። እንግዲህ ቻሌንጁ የሚሆነው ምልክት የማሳየት ነው ማለት ነው። ስለዚህ በወረቀት የተጻፈ የሆኑ ወርዶች ወይም ደግሞ ቃላቶች አሉን። እነሱን ቃላቶች በምልክት አሳይተን ያሸነፈው እንግዲህ ምን ላይ ይሆናል ማለት ነው። ውድድር ነው ዛሬ። ስለዚህ ወረቀት እንዴት እናደርገው? ቆይ ወረቀት ይኸው እንደምታዩት ይታያችኋል አይደል? እዚህ ጋር የተጻፉ ወረቀቶች አሉ። እኛ አይደለንም የጻፍናቸው። እነዚህን ወረቀቶች እኛ አልጻፍናቸውም። ሰው ነው ጽፎልን የሰጠን ማለት ነው። ስለዚህ ምን እንደተጻፈ አናውቅም። እነዚህን ወረቀቶች አንዳንድ እያነሳን ነው። ኦልሞስት ስንት ናቸው? 1 2 3 4 5 6 7 8 9 10 12 ወረቀቶች አሉ። እነዚህ ጥያቄዎች አንዷ ጓደኛችን ናት የጻፈችልን። እነሱ ናቸው የሰጡ። ስለዚህ እኛ አናውቀውም፣ ጥያቄውን አላየነውም እና የሚሆነው ምንድነው በምልክት ማስፈረዳት። ቃል አናወጣም፣ በምልክት እያነበበን እናውጣለን ማለት ነው። ማን ጀምር? እኔ ላስረዳሽ? አንሺልኝ፣ ላንቺ አንሺልኝ። እንግዲህ ይኸው አንስተናል። ከስር እንጽፍላቸዋለን። ይኸው የሚታያችሁ እኮ ነው። ስለዚህ 30 ሰከንድ ከዚህ ሰዓት በኋላ እንይዛለን። አሁን ቀጥ ወደ ምልክቱ እንሄዳለን። እሺ ከስር እንጽፍላቸዋለን። ግን ኢት ይነበባል። አቤት እኔ ግን ሲከብድ። እሺ መንገድ አቀበት ቁልቁለት መንገጫገጭ መንገጫገጭ ምንድን ነው? መንገድ ወጣ ገባ ወጣ ገባ እንደዚህ። እሺ ሌላ ወጣ ገባ ወጣ ገባ የሚያንገጫግጭ መንገድ ኮረኮች ፊትሽን አዙሪ። ግን በጣም ሰዓት ወስዷል። ቆንጆናት እንደምታዩት ነው። ጌታ ሆይ እሺ እንዴት ላስረዳሽ? ድንጋይ መከመር ነው አይደል? እናንተ ገስ አርጉ እስኪ ምን ይመስል። ግን ያው ከባድ ነው ለእናንተ የሚከብዳል። ግን ብረት
ብረትን ነው ክብ ስትሰሪ የነበረው እኮ የቆመ ነገር ነው። እንደ ቤት አድርጌ ማለት ነው። ላይክ ይሄ እንደ ቤት አድርጌ ይሄን ነበር እንደ እንትን ያደረኩት። ይሄ እንደ ብረት በብረት አጀምሪኝ በቤት ከምጀምር እኮ ሙዝ ቤት ብረት እጅ እሺ ማስረዳት ነው ብዙም ጎበዝ። አሁን ደግሞ የኔ ተራ ነው። እኔ ነው ታስረጅልሽ። እኔ አንቺ ነው ማስረዳሻው ሶ ጀስት ለካ አቤት ይሄ እንኳን ለማለት ማስረዳት ነው ማለት ነው። ቀላል ነው የደረሰኝ ማለት ነው። ዘፋኝ እሺ ማለት ዘፋኝ አይደለም እኮ ድምጻይ ምን አይነት ዘፋኝ? አሃ የዘፋኙ ስም ነው። እሺ ምን አይነት ዘፋኝ? ምልክቱ ሴት ወንድ ሴት ወንድ እሺ እሺ ወይ የሆነ ምልክት ንገሪኝ። ፊቱ ላይ ምልክት ካለ ምናምን ንገሪኝ። ረጅም ነው። ረጅም ዘፋኝ ማስተዋል ቴቪ ዛቢኒ በደዴን ወጋጋተሽ ማን ግን ቦይዞ መግለጫ ያጣውለትን የራሱ ማን ያደርገው አክት ዳይትጌ ዳይትጌ ኦኬ እንደዚህ ነው። ቆንጆ ቆንጆ እኮ አልኩሽ። ረጅም ስልሽ በስ ይገባሻል።